ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቻችን፣ ይቅርታ የዩቲዩብ ቻናል ተከታታዮቻችን፣ ሰብስክራይብ፣ ላይክ፣ ሀሳብ አስተያየታችሁን በኮሜንት እያሳውቃችሁ አሁን ወደ ቆይታችን እንሂድ። ዛሬ ሚስቴ ጋር ወጣ ብለናል። እንደምታዩት ሚስቴ ጋር ለነዝናና ምግብ ቤት ሄድን። ከዛም ምግብ በላን ምናምን እና እንደምታዋት ናት ሚስቴም ለልቷ ሚስቴ ልስፈንልህ እያለች ነው። እንግዲህ እስኪ ምን እንደምዘፍንልኝ አብረን የምንከታተለው ይሆናል። አሁን እኔም ዘፈኝልኝ እያልኳት ሙዚቃ እየመረጠኝ ነው የምትዘፍንልኝን። እስኪ ስትዘፍንልኝ ታያላችሁ። ድምፁም ጫጫታ ስለሆነ ድምፁን አጥፍቼው ነው እና ሙዚቃውን አሁን እስኪ ትዘጋጅና እያሰበች ነው ትዘፍናለች እያልኳችሁ ነው። እና ሰብስክራይብ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ታሳውቁናላችሁ። ለምን ሁለት ሚስት አገባ ለምትሉ ደግሞ ማስተዳደር ይችላል ወይም ለምትሉ ማስተዳደር በገንዘብ አልችልም፣ ግን ፍቅር ላይ ማስተዳደር እችላለሁ። ምርጥ ፍቅር አለኝ፣ ትዕግስት አለኝ። ለሚስቶቼ ፍቅር እሰጣለሁ። ባለኝ ነገር ነው ማዝናናቸው። ሀብታምም ባልሆን ወጣ አርጌ መንገድም ቢሆን ላይ ዋናው ባካቸው አስተሳሰቡ ነው። ደስታ ስጧቸው። ሴት ልጅ ገንዘብ አይደለም የምትፈልገው፣ ፍቅር ነው። ፍቅር ስጧቸው። ወጣ አርጋቸው አዝናኗቸው። ዋናው የእናንተ ሀሳቡ ነው እንጂ ወይም ምግቡ አይደለም፣ ወይም የምትጋብዟቸው መጠጥ አይደለም። ዋናው አስተሳሰባችሁ ነው። እና ወጣ እያደረጋችሁ ሚስቶቻችሁን አዝናኑ፣ ፈታ አድርጓቸው፣ ፍቅር ስጧቸው፣ ጊዜ ስጧቸው። ጊዜ ያስፈልጋታል ሴት ልጅ። እና አሁን ቡና እየጠጣን ነው። ቡና እየጠጣን ነው። እንደምታውቁ ጭሱ እየተብለቀለቀ ነው። በጣም ደስ ይላል። እና አሁን ሊዘፈንልኝ ነው ማለት ነው። እስኪ ውዷ ሚስቴ እንግዲህ ድምጿን እንስማው። አሁን እስኪ ልዘፍን ነው። እስኪ ዝፈኝ ውዷ። ይሆን አንድ ነገር እስኪ ለኔ ምን ዝፈኝ? እየቀለድክ ነው? አዎ ዝፈኝ። ሳጣና ብለው ዝፈኝልኝ እስኪ ደገም ዘፈን እኮ አይደለም። እሺ ትንሽ ተሳፍረኝ ነው አይደለ? ቡናውን እየተቀዳ ዘፈንልኝ እንጂ ሌላ ጊዜ ዘፍንልሃለሁ ማለት ነው። ኧረ ዘፈኝ። አሁን ዘፍናለኝ ልዘፍን ነው ተብዬ እንግዲህ ልዘፍንልህ ብለሽ እሱማ ልዘፍንልህ ብዬ እኔ አይደለሁ የቀሰቀስኩ። ዘፈን እየዘፈነኝ ነው። አሁን ልዘፍን ነው። ልጀምር ነው። 1 2 3 ሀሳቤን ቀይሬያለሁ። በሀሳቤማ ጠግብ ገብቼ ሞቆኛል። ተጎኔ ሳዛግ ደግሞ ይጨንቀኛል። ምን ይሻለኛል? የኔ ምርጥ ሚስት በጣም አመሰግናለሁ። እንደዚህ እየዘፈነ ፈታ እያልን እየተጎራረስን ቆይተናል እና በአዲስ ነገር በብዙ ምርጥ ነገሮች እንሰራላችኋለን። ሰብስክራይብ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን አሳውቁን። እንግዲህ እንደዚህ ፈታ ነው። ሚስቶቻችሁን አስደስቷቸው በማለት እንግዲህ ለወንዶች ምክር እሰጣለሁ። አንተ ማነህና ምክር የምትሰጠው ለምትሉኝ እኔ አንድ አፍቃሪ ነኝ። ማሚ አንተ መሆን አይችሉም። የምር እውነቴን ነው። እና ብዙ ተከታይ ማለት ነው የኔ ቆንጆ። እና ብዙም ተከታይ ስላለን ፍቅር ከኛ ቢማሩ እንላለን። ቢያንስ አንዳንድ ወጣ ያሉ ቪዲዮዎች ልንሰራ እንችላል፣ ግን አናቅም አይደለም። የሚዲያውና የትክክለኛ ህይወታችን ይለያል። በቤታችን ፍቅር ነን፣ ባለን ነገር ተደስተን የምንኖር ነን።
ካላቅማችን የምንጠራራ አይደለንም። እንደምታዩት ሂደን ምግባችንን በላን አዘን አይታችሁና ቲክቶክ ላይቭም ላይ ባለንበት ሰዓት እና እንደዚህ ፈታ እያልን ነው ከሚስቴ ጋር። ሚስቴም ለእልቷ እንግዲህ እንደምታዋት ዛሬ ዘና ብለናል። በጣም ተመችቶኛል ማለት ነው። ተመችቶሻል? እንዴት ነበር ቆይታው? እስኪ በጣም ደስ ይል ነበር። ይመቻል። ብቻ እኔ ደስተኛ ነኝ። የኔ ለእልት ልጋብዝሽ ብዬ ነው የወሰድኳት፣ ግን እሷ ጋብዛኝ ቡናውን ምኑን ሁሉን ነገር አስደስታኝ ነው የመጣችው። እንደምታዋት ቡናዋንም የሚጣፍጥ ቡና ነው ያጠጣችኝ። እኔ ነኝ ያፈላው ቡና ፍልቼ ነው። ምግብ ቤት ገለል በሉ ብዬ እኔ ያፈላሁት። ቡናቸው አሪፍ ነው። ደዋን ምግብ ቤት ቡናቸው ምግባቸው ዳያፍሪክ ማለት ነው። ደዋን ምልኮ እንትን ነው። ዳያፍሪክ ምርጥ ምግባቸውም አሪፍ ነው። ቡናቸውም በጣም ነው የተመቸን። እንደምታዩት ነው። ቡናው ያምራል። ላይክ ለምታደርጉ ኮሜንታችሁን ስለ ሁሉም ነገር እናመሰግናለን። ተከታታዮቻችን ማለት ነው። የኛ ውድ ቤተሰቦች እናመሰግናለን። አበረታቱን። ሰብስክራይብ አድርጉ። ላይክ ስታደርጉ ሰው ጋር ተደራሽነት ይሆናል። ሼር አድርጉ። እሺ ላይክ እና ሼር ኮሜንት ለምታደርጉልን በጣም እናመሰግናለን። እኛን ለምታበረታቱን ሁሉ በጣም እናመሰግናለን እና አሁንም ሰብስክራይብ እያደረጋችሁ ያልተመቻችሁ ነገር ካለ ደግሞ ተናገሩ። ከቤተሰብ እኮ እንትን እንትን ቅር አይለንም። የምናስተካክለው ነገር ካለ እኛም እያስተካከልን ቅር ያላችሁ ነገር ካለ ይሄን ባታደርጉ አሪፍ ነው፣ ይሄን ብታደርጉ ብላችሁ የምትሉት ነገር ካለ ቡናዬን እያመሰገነ ነው። በነገራችን ላይ ባሌ እያያችሁ ነው፣ ላይክ እየሰጠ ነው። በጣም በነገራችን ላይ የሚጣፍጥ ቡና ነው የጠጣ ነው። ሚስቴ እንደምታዋት ስትቀዳ እንኳን ደስ ትላለች። ለእልቴ መሰለች ሚስት ነው ያለችኝ። በጣም ነው የምወዳት ማከብራት። ለሰው ልጅ የምትመች ማለት እንኳን ለባሏ ለጎረቤትም ጥሩ ባህሪ ያላት፣ ከማንም ሰው ጋር ትተዳደራለች። መልክ ብቻ አይደለም ሙያም አለ። በቃ